ሞጣ አቤት። አንተ ማን ስለሆንክ ነው ራስን እንደዚህ የምታካብደው? እኔ እግዚአብሔር ነኝ። በቃ ለምን በእግዚአብሔር አምሳል ስለተፈጠርኩ ማለት ነው። እተነፍሳለሁ፣ መንፈስ ቅዱስ አለኝ፣ አስባለሁ፣ አብ አንጎል አለኝ፣ ቃል አለኝ፣ ኢየሱስ ነኝ። ሞጣ አቤት። መጽሐፍ ቅዱስ ምን እንደሚል ታውቃለህ? ጠላታችሁን እንደራሳችሁ ውደዱ ነው የሚለው። አንተ ግን ምን ትላለህ? እንዳታም ጠላትን እንደራስ አድርገህ ውደድ የሚለው ውሸት ነው። ነጭ ነው የቀየረው። ክርስቶስ ያለው ጠላትን አሳዳጥፈው እንዳትምረው ከነ ልጅ ልጁ አጥፋው ነው የሚለው ዋናው መጽሐፍ። ዋናው የኛ ባይብል የሚለው ቅዱስ መጽሐፋችን ጠላትህን አሳዳ አንገቱን ቁረጠው ከነ ልጅ ልጁ አጥፋና ቅበረው አቃጥለው ይላል። መጽሐፈ ቁልቁሎ ምዕራፍ 12 ከቁጥር 24 ጀምሮ ስናነብ እሱን ነው ያየነው። ሞጣ የጎጃሙ ይላል ዝጋ። ማን ነው ስሙ? ወንድም ቀብራራ ወሎዬ ነኝ። ቀብራራ ወሎዬ። ወሎዬ ምን አንተ ቀብራራ ምን አባት የቅላንተልታ ይልሽ ቀብራራ ይለኛል እንዴ?